የሰው ልጅ ታሪክ የሚጀምረው በባዶነት ውስጥ ሳይሆን በክብርና በውበት መካከል ኤደን በተባለች ቅድስት ስፍራ ነው። መጽሐፍ ቅዱሳችንን ስንከፍት መጀመሪያ የምናገኘው እግዚአብሔር አምላክ ለሰው ልጅ መኖሪያ የምትሆን ሰማይና ምድር የተገናኙባትን ይችን ድንቅ ስፍራ በምስራቅ በኩል ማዘጋጀቱን ነው። ኤደን በታሪክ ተመራማሪዎች ዘንድ እንደ ጥንታዊ ስልጣኔ መነሻ፣ በመጽሐፍ ቅዱስ እውነት ደግሞ እንደ መለኮታዊ ክብር መገለጫ ትታያለች። ይህች ስፍራ ተራ የአትክልት ቦታ ሳትሆን የሰው ልጅ ከፈጣሪው ጋር ያለምንም መጋረጃ በመሸ ጊዜ ያ የቀትር ሙቀት በርዶ ነፋሻማ አየር በሚነፍስበት በአየር ማስታገሻ ሰዓት ፊት ለፊት ይገናኝባት የነበረች የምድር መቅደስ ናት። ዛሬ የዚህች የጠፋችውና ዳግም በክርስቶስ ኢየሱስ በኩል የምትገኘው ገነት ታሪክ ከመሬት ካርታ እስከ መንፈሳዊው ዓለም ድረስ ያለውን ጥልቅ ምስጢር እንመረምራለን። ብዙ ለመማር እስከ መጨረሻው አብራችሁን ቆዩ። ወደ መሬቱ ጠለቅ ብለን ስንመለከት መጽሐፍ ቅዱስ ገነትን የሚያጠጡ 4 ወንዞችን በስም ይጠቅሳል። እነርሱም ፊሶን፣ ጊዮን፣ ጤግሮስና ኤፍራጥስ ናቸው። ጤግሮስና ኤፍራጥስ ዛሬም በመካከለኛው ምስራቅ የሚፈሱ በመሆናቸው የኤደን ታሪክ በአካላዊ ምድር ላይ የተፈጸመ እውነት መሆኑን ያረጋግጣሉ። ነገር ግን ፊሶንና ጊዮን የታሪክ ምስጢር ሆነው ቆይተዋል። ዛሬ በሳተላይት ምስሎች በሳውዲ አረቢያ በረሃ ውስጥ ተቀብረው የሚታዩ የደረቁ የወንዝ ፈሳሾችን ስንመለከት እነዚህ ወንዞች በጥንቱ ዘመን የነበሩና ምናልባትም በፋርስ ባህረ ሰላጤ አካባቢ ከሁለቱ ጋር ይገናኙ የነበሩ መሆናቸውን እንረዳለን። በተለይም ጊዮን የኩሽን ወይም የኢትዮጵያን ምድር መክበቡ ኤደን ከጠባብ መልክዓ ምድር ይልቅ ሰፊውን የምስራቅ አፍሪካና የመካከለኛው ምስራቅ ትስስር የምታመለክት መሆኗን ይነግረናል። ምንም እንኳን ከታላቁ የጥፋት ውሃ በኋላ የምድር መልክዓ ምድር በእጅጉ ቢለወጥና ወንዞች አቅጣጫቸውን ቢቀይሩም አባይ ወንዝ ግን ዛሬም ድረስ ኩሽን በመዞር ያንን ጥንታዊ መጽሐፍ ቅዱሳዊ ምልክት ይዞ ይፈሳል። ለዚህም ነው በኢትዮጵያ ጥንታዊ ትውፊትና መንፈሳዊ እውነት ውስጥ አባይ ዛሬም ድረስ ጊዮን ተብሎ የሚጠራው። እርሱ ከገነት ለወጣው ወንዝ ምድራዊ ምስክርና መለኮታዊ አሻራ ነው። እነዚህ ጂኦግራፊያዊ ምልክቶች መጽሐፍ ቅዱስ ስለ መሬታዊ እውነታ እንደሚናገር የታሪክ ማረጋገጫዎች ናቸው። ይሁን እንጂ ኤደን ከመሬት ካርታ ያለፈ ሌላ ሰማያዊ መዋቅር አላት። ቅዱሳት መጽሐፍትን በጥልቀት ስናጠና ኤደን ዝቅተኛ ቦታ ላይ ያለች የአትክልት ስፍራ ብቻ ሳትሆን ተራራ መሆኗን እንረዳለን። ነቢዩ ሕዝቅኤል በምዕራፍ 28 ላይ ኤደንን በተቀደሰው በእግዚአብሔር ተራራ ብሎ ይጠራታል። ወንዞች ሁል ጊዜ ከከፍታ ወደ ዝቅታ እንደሚፈሱ ሁሉ 4ቱም ወንዞች ከመካከሏ የሚመነጩባት ኤደን የፍጥረት ሁሉ ራስ የሆነች ከፍተኛ ስፍራ ነበረች። ይህች ተራራማ ስፍራ የመጀመሪያዋ ቤተ መቅደስ ነበረች። አዳም በዚያ ስፍራ የተቀመጠው እንደ ተራ ገበሬ ሳይሆን እግዚአብሔር በሰጠው ቃል መሰረት እንዲያበጃትና እንዲጠብቃት ነበር። እነዚህ ቃላት በኢብራይስጥ አቫድ እና ሻማር የሚባሉ ሲሆን በኋላ ላይ በኦሪት ዘመን ካህናት በመቅደስ ውስጥ ለሚያከናውኑት አገልግሎት ብቻ የዋሉ ቃላት ናቸው። ስለዚህ ኤደን ሰውና እግዚአብሔር በአንድነት የሚኖሩባት፣ ሰውም እንደ ካህን የሚያገለግልባት ቅድስተ ቅዱሳን ነበረች። በዚያ የነበረው ወርቅና የከበረ ድንጋይም የዚሁ የመለኮታዊ መቅደስ ውበት መገለጫዎች ነበሩ። እዚህ ላይ አንድ ትልቅ ምስጢር መገንዘብ ይገባናል። በመጽሐፍ ቅዱስ አገላለጽ ኤደንና ገነት አንድ አይደሉም። እግዚአብሔር በኤደን ገነትን ተከለ እንደሚል ኤደን ሰፊው ግዛት ሲሆን ገነት ደግሞ በውስጡ ያለችው የተከለለች የመለኮት መገኛ ስፍራ ናት። ይህ የሚያሳየው ቅድስና ደረጃ እንዳለው ነው። ገነት የቅድስተ ቅዱሳን ወይም የእግዚአብሔር መገኛ ምሳሌ ስትሆን ኤደን ደግሞ የቤተ መቅደሱ አደባባይ ምሳሌ ነበረች። ሰው በኃጢአት በወደቀ ጊዜ መጀመሪያ የተባረረው ከገነት ወደ ኤደን ምድር ነበር። ይህም ከእግዚአብሔር የቅርብ ህብረት ኢንቲሜት ፕሬዘንስ ወደ ራቀ ህብረት መውረዱን ያሳያል። የውድቀቱ ጉዞ በዚያም አላበቃም። ሰው ከእግዚአብሔር መገኛ እየራቀ በሄደ ቁጥር መልክዓ ምድሩም ከለመለመችው ገነት ወደ ደረቀውና እሾህና አሜከላ ወዳለበት ምድረ በዳ ተቀየረ።
በኤደን ውስጥ በነበረው ሕይወት ሞት ስላልነበረ የሰው ልጅ ህልውና እንዳሁኑ በቁጥርና በውድቀት አይለካም ነበር። የሰው ልጅ ወደ መቃብር የሚወርድበት የዕድሜ ቆጠራ የጀመረው ከገነት ሲወጣ መሆኑ ገነት የዘላለም ሕይወት ኢተርኒቲ ስፍራ መሆኗን ያሳያል። በዚያ የነበረው የሕይወት ዛፍ የዚሁ መለኮታዊ ሕይወት ምንጭ ነበር። ነገር ግን ሰው ነፃ ፈቃዱን ተጠቀመ። ከዚያም የእግዚአብሔርን ቃል ከመስማት ይልቅ የጠላትን ምክር መረጠ። ያ ኃጢአት ወደ ምድር መርገምን አመጣ። የገነትም ደጃፍ በሚገለባበጥ የነበልባል ሰይፍና በኪሩቤል ተጠበቀ። ይህ ሰይፍ ሰው በኃጢአቱ እያለ ወደ ቅድስናው እንዳይመለስና በውድቀቱ ውስጥ ለዘላለም እንዳይኖር የተደረገ መለኮታዊ ጥበቃና ምሕረት ነበር። ከዚያን ጊዜ ጀምሮ ሰው በምድር ላይ ስደተኛ ሆነ። ነገር ግን በውስጡ ያችን የጠፋችውን ገነት የመናፍቅ ተፈጥሮ አብሮት ቀረ። ዛሬ በሰው ልጆች ልብ ውስጥ ያለው የሰላም ጥማት ያችን ያጣናትን ኤደን የመፈለግ ድምጽ ነው። ታዲያ ይህ በገነት ደጃፍ የነበረው የሚገለባበጥ የነበልባል ሰይፍ ዛሬ የት አለ? የታሪክና የቃሉ ትንታኔ ወደ ቀራንዮ ይመራናል። ጌታችን ኢየሱስ ክርስቶስ በመስቀል ላይ በዋለ ጊዜ ያ በገነት ደጃፍ የነበረው ሰይፍ የእግዚአብሔር የጽድቅ ፍርድ በእርሱ ላይ አረፈ። ጎኑ በተወጋ ጊዜ የኪሩቤል ሰይፍ ስራውን አበቃ። የመቅደሱን መጋረጃ ከላይ እስከ ታች ተቀደደ። ይህም ማለት ወደ ሕይወት ዛፍ የሚወስደው መንገድ በሰው ጥረት ሳይሆን በእግዚአብሔር ጸጋ ዳግመኛ ተከፈተ ማለት ነው። ክርስቶስ በመስቀል ላይ ለነበረው ወንበዴ ዛሬ ከኔ ጋር በገነት ትሆናለህ ሲለው በታሪክ ተዘግቶ የነበረው በር በመለኮታዊ ስልጣን መከፈቱን ማብሰሩ ነበር። የመጀመሪያው አዳም በገነት ውስጥ ትእዛዝ አፍርሶ ገነትን ሲያጣ፣ ሁለተኛው አዳም ክርስቶስ ግን በጌቴሴማኒ ገነት ውስጥ የኔ ፈቃድ ሳይሆን ያንተ ይሁን ብሎ በመታዘዝ የጠፋችውን ገነት መለሰልን። እዚህ ላይ አንድ ታላቅ ስነ መለኮታዊ እውነት እናገኛለን። ይህች ገነት አማኞች ከሞት በኋላ ነገር ግን ገና የመጨረሻው የትንሣኤ አካል ያለበሱባት መካከለኛ ስፍራ ኢንተርሚዲየት ስቴት ተደርጋ ትታያለች። አማኞች በዚህ ስፍራ ከጌታ ጋር በህብረትና በእረፍት ቢቆዩም የክብራቸው ሙላት የሚፈጸመው ግን በትንሣኤ ቀን በሚለብሱት የማይበሰብስ አካል ነው። ለክርስቲያኖች እዚሁ ምድር ላይ ከኢየሱስ ጋር መኖር ራሱ ገነት ነው። ምክንያቱም ገነትን ተናፋቂ የሚያደርገው በውስጧ ያለው የጌታ መገኘት ወይንም ፕሬዘንስ ነው። ገነት ወደፊት የምንሄድበት ቦታ ብቻ ሳይሆን ዛሬ በክርስቶስ በኩል ወደኛ የመጣች ሕይወት ናት። ገነት ዛሬ አማኞች ከጌታ ጋር የሚያርፉባት መኖሪያ ስትሆን፣ መንግሥተ ሰማያት ደግሞ ፍጥረት ሁሉ በእግዚአብሔር አገዛዝ ስር የሚሆንበት ታላቅ ግዛት ነው። በመጨረሻ ግን መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 22 ላይ ሲጠቃለል ገነትና መንግሥተ ሰማያት በአዲሲቱ ኢየሩሳሌም አንድ ሆነው እናያለን። በዚያ በድጋሚ የሕይወት ዛፍንና ያንን ከእግዚአብሔር ዙፋን የሚወጣውን የሕይወት ውሃ ወንዝ እናያለን። በኤደን የጀመረው ታሪክ በአዲሲቱ ኢየሩሳሌም ፍጻሜውን ያገኛል። እዚህ ላይ ልብ ሊባል የሚገባው በመጀመሪያው ውድቀት ሰው ከገነት ወደ ኤደን ምድር ተባሮ የነበረ ቢሆንም በክርስቶስ ቤዛነት ግን ያ የርቀት መጋረጃ ተወግዶ ኤደንና ገነት እንደገና አንድ ሆነዋል። ስለዚህ ኤደን ትናንት የነበረች የታሪክ እውነት ዛሬ በክርስቶስ በኩል የምናገኘው መንፈሳዊ እረፍት ነገ ደግሞ ዳግመኛ በክብር የምንኖርባት ዘላቂ መኖሪያችን ናት። የሰው ልጅ ታሪክ ከገነት ተነስቶ ወደ ገነት ይጓዛል። ያችን የጠፋችውን ገነት ለማግኘት አሁን በምድር ላይ ካርታ መዘርጋት አያስፈልግም። ምክንያቱም መንገዱ የተከፈተው በክርስቶስ ኢየሱስ ደም ነው። በእርሱ ላመነ ሁሉ የሕይወት ዛፍ ተዘጋጅታለች፣ የሕይወት ውሃም ይፈሳል። ኤደን የእግዚአብሔር የመጀመሪያውና የመጨረሻው ዕቅድ ናት። እኛም በዚች ምድር ስናልፍ ዓይናችንን ወደዚያች ዘላለማዊት ቤት አቅንተን በቃሉ ታምነንና በክርስቶስ ተደግፈን ወደ ቀደመው ክብራችን እንመለሳለን። እግዚአብሔር በዚህ የገነት ተስፋ ልባችንን ያብራ። አሜን። ተመልካቾቻችን ገነትን በሚመለከት ያሰናዳሁት መሰናዶ ይህን ይመስል ነበር። ከአፈ ታሪክ የጸዳ በመጽሐፍ ቅዱስና በታሪክ ማስረጃዎች የተገነባ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉት።
ቪቢኤች የእውነተኛ ታሪኮች መገኛ። ሰላም ቆዩን።